ሰላም እንዴት ናችሁ? በዛሬው ትምህርታችን የአማርኛ ሆሄያትን ወይም ፊደላትን ተጠቅመን ባለ 2፣ ባለ 3፣ ባለ 4 ቃላትን እንመሰርታለን። እነዚህን ቃላት የምንመሰርታቸው ከሀ፣ ከለ፣ ከመና ከሰ ዘሮች ማለት ነው። ከሀ እስከ ሆ ድረስ ያሉትን ተጠቅመን እንዲሁም ከለ እስከ ሎ፣ ከመጀመረን እስከ ሞ እና ከሰ እስከ ሶ ያሉትን ሆሄያት ተጠቅመን ባለ 2፣ ባለ 3፣ ባለ 4 እና ባለ 5 ቃላትን እንመሰርታለን ማለት ነው። ስለዚህ እዚህ ላይ የተመሰረቱ ባለ 2 ባለ 3 ባለ አብዛኛው ባለ 4 የለም፣ ባለ 2 እና ባለ 3 ናቸው በብዛት እዚህ ውስጥ ያሉት ቃላት። ስለዚህ እነዚህን እናያለን ማለት ነው። ለምሳሌ የመጀመሪያው ሙሉ ይላል። ሙሉ የሚለውን ቃል ስንመሰርት ሙ ከመ ቤት ሂደን ሁለተኛዋ ፊደል ናት። ሙ አለች። እዚያ ሉ አሁን የሚችም ከለቤት ነች፣ ሁለተኛዋ ፊደል ነች። ሙሉ ሚል ቃል መሰረትነን ባለ 2 ማለት ነው። እዛ ባለ 3 ቃል ሁሉም የሚል ቃል መስርተናል። እዚህ ላይ ሁሉም የሚለው ሁ ከሀ ቤት ሁለተኛው ፊደል ሁ አለ። ሉ ከለቤት ሁለተኛው ለ ሉ ሉ አለ። ም ስድስተኛ ፊደል ነው ከመቤት መ ሙ ሚ ማ ሜ ም። ስለዚህ ም በአንድ ላይ ሁሉም የሚል ቃል መሰረትን ማለት ነው። እዛ ባለ 2 ቃል አሁንም ሉላ የሚል አለ። ሉ ከለቤት ሁለተኛ ፊደል ይሄው ለ ሉ። አሁንም ላ አራተኛ ፊደል አለ። ለ ሉ ሊ ላ በአንድ ላይ ሉና ላ ሉላ ተብለው ይነበባሉ። ስለዚህ ባለ 2 ቃል መሰረትን ማለት ነው። ማሚ የሚለውንም ባለ 2 ቃል አለ። ማሚ የሚለው ከመዘር ውስጥ ነው ያለ። መ ሙ ሚ ማ አራተኛ ፊደል ማለት ነው። ማ አለ። ሚ አሁንም በዛው ከመቤት ነው። ሶስተኛ ፊደል አለ እዚሁ ላይ መ ሙ ሚ ማ ማለት ነው። ስለዚህ በአንድ ላይ ማሚ ሚል ባለ 2 ቃል መሰረትን ማለት ነው። እዛ ሎሚ ሚል አሁንም ባለ 2 ቃል መሰረት። ሎሚ የሚለውን ከለዘር ሎ መጨረሻው ሰባተኛው ሆሄ ነው ከለቤት ሎ አለ። ሚ ደግሞ ከመቤት ሶስተኛው ፊደል አለ። ሁለቱን አንድ ላይ ስናጣምራቸው ሎሚ የሚል ባለ 2 ቃል ይሰጠናል ማለት ነው። እዛ ሰላም የሚል ባለ 3 ቃል አለ። ሰላም የሚለው ሰ የመጀመሪያዋ ፊደል አለች። ላ ከለቤት አራተኛዋ ፊደል ይችው እዚህ። ም ከመቤት ስድስተኛ ፊደል በአንድ ላይ እነዚህን ስናጣምራቸው ሰላም የሚል ባለ 3 ቃል መሰረት ማለት ነው። እዛ ላም የሚል አለ። ላም ከለቤት አራተኛ ፊደል ይሄው ላ። እዛ ም ከመቤት ስድስተኛ ፊደል ይሄው። ስለዚህ ላም ሚል ሁለቱን ስናጣምራቸው ላም ሚል ባለ 2 ቃላት መሰረት ማለት ነው። እዚያ ሁሉ ሚል ሌላ ባለ 2 ቃል መሰረት። ሁሉ ሁ አለ ሁለተኛ ፊደል ከቤት ማለት ነው። ሉ ደግሞ አሁንም ሁለተኛ ፊደል ከለቤት በአንድ ላይ ስናጣምራቸው ሁሉ የሚል ቃል ይሰጠናል። ለዚያ ህልሜ የሚል አለ ባለ 3 ቃላት ማለት ነው። ህ ስድስተኛ ፊደል ናት ከሀቤት። ል አሁንም ስድስተኛ ፊደል ናት ከለቤት። ሜ አምስተኛ ፊደል ናት ከመቤት። እዚያ በአንድ ላይ ህልሜ የሚል ቃል መሰረትን ማለት ነው። እዛ ህልሜ የሚል ቃል መሰረትን። ሰማ የሚል ባለ 2 አሁንም መሰረትን። ሰ የመጀመሪያዋ ፊደል አለች። ማ አራተኛዋ አለች። በአንድ ላይ ስናጣምራቸው ሰማ የሚል ሌላ ቃል ይሰጠናል። እዛ ሌላ የሚል ባለ 2 ቃል አለ። ሌ አምስተኛዋ ፊደል እና ላ አራተኛዋን ፊደል አንድ ላይ ስናጣምራቸው ሌላ። ለማ የሚል አሁንም የመጀመሪያዋ ፊደል ላ አለች። ማ ደግሞ አራተኛዋ ፊደል አለች። በአንድ ላይ ለማ የሚል ባለ 2 ቃል መሰረትን ማለት ነው። እዚያ ሀሊማ ሀ የመጀመሪያዋን ፊደል እንጠቀማለን። ሊ ደግሞ ከለቤት ሶስተኛዋ ፊደል። ማ ከመቤት አራተኛዋ ፊደል። እዚያ በአንድ ላይ ሀሊማ ሚል ባለ 3 ቃላትን መሰረትን ማለት ነው። በኦንላይን በውስጥ መስመር መማር የምትችሉ አዋሩን በዋትሳፕ እና በኢሞ በታች በተቀመጠው ስልክ ቁጥር። ስለዚህ ሰፋ ባለ ሁኔታ ላይ ደግሞ እዚያ ዲቴል መማር ትችላላችሁ። ስለዚህ በውስጥ መስመር አዋሩን። ሳምንት በሌሎች ቀጣይ ከረ ጀምረን ቀጣይ ያሉትን ፊደላት ወይም ሆሄያት ተጠቅመን ቃላትን መሰረታለን ማለት ነው። ቻው።